አይበለውና ለ10 ዓመታት ቆጥበው የገዙት መኪና በአንድ ሰዓት ልዩነት ቢነድቦት ምን ይሰማዎት ይሆን? ጉዳዩን ለርሶ ትተን ወደ ዋናው ጉዳይ እናልፋለን። ቻናላችንን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጉ የደውል ምልክቷን በመንካት እንዲህ ያሉ ጉዳዮችን ያደምጡ ዘንድ ጋብዘኖታል። ለ10 ዓመታት ቆጥቦ የገዛው አዲስ ፌራሪ መኪና በአንድ ሰዓት ውስጥ ነደደበት። ወጣቱ ጃፓናዊ የሙዚቃ ፕሮዲውሰር ሆንኮን ለ10 ዓመታት ቆጥቦ ህልሙ የነበረውን ፌራሪ 458 ስፓይደር መኪና ከገዛ በኋላ ያሽከረክረው በጀመረ በአንድ ሰዓት ውስጥ መኪናው ሲነድ ቁጭ ብሎ ተመልክቷል። ህልሙ የነበረውንና የሚወደውን ፌራሪ መኪና በገዛበት በመጀመሪያው ቀን መንደዱ ብዙዎችን አሳዝኗል። ጉዳዩም መነጋገሪያም ሆኗል። የ33 ዓመት ወጣት መኪናውን በገዛበት ዕለት በጃፓን ቶኪዮ ውስጥ በሚገኝ በሹቶ ፈጣን መንገድ ላይ እየተደሰተ የነዳው ቢሆንም ደስታው አብሮት የቆየው ለደቂቃዎች ብቻ ነበረ። ባለፈው ሳምንት ረቡዕ ዕለት ነበር ሆንኮን መኪናውን የተረከበው። መኪናውን እንደተረከበም ለሙከራ መንዳት ይጀምራል አንድ ብሎ። በዚህ መሃል በውጭ በኩል ከጎኑ ጭስ ይመለከታል። ከሌላ መኪና የሚወጣ ይመስለውና የጃፓን ጎዳናዎች ላይ ረጅም ሰዓታቶችን እያሽከረከረ ደስታውን በፌሽታና በተድላ ህልሙን እውን እንዳደረገ እየተሰማው ያሽከረክር ነበር። አጠገቡ የነበረው መኪና ርቆ ቢሄድም ጭሱ ከጎኑ አልተወገደም። ይህኔ እየጨሰ ያለው የራሱ አዲሱ ፌራሪ መኪና መሆኑን ይጠራጠርና ዳር ይዛል። እየነደደ ያለው በእርግጥም የእርሱ መኪና ነበር። ያኔ ነቃል። ስልክ አውጥቶ ለእሳት አደጋ ይደውላል። እሳት አደጋ እስኪደርስለት ከ20 ደቂቃ ያላነሰ ጊዜ ፈጅቶበታል። ይህ ሲሆን ምንም ማድረግ ያልቻለው ሆንኮን የገዛው አዲስ ፌራሪ መኪና ሙሉ በሙሉ ሲነድ ቁጭ ብሎ ለመመልከት ተገዶ ነበር። ሆንኮን ከክስተቱ በኋላ በኤክስ ገጹ ላይ ባጋራው ጽሑፍ በጃፓን ውስጥ እንዲህ አይነት አስቀያሚ ክስተት የገጠመኝ እኔ ብቻ እንደሆንኩ ይሰማኛል። $360,000 አውጥቼ ሳልመው የኖርኩትን አዲስ ፌራሪ መኪና በገዛም ከአንድ ሰዓት በኋላ ለማስተዛዘኛ የተረፈኝ ይህ ፎቶ ብቻ ነው ሲል ከተቃጠለው መኪናው ፎቶ ምስል ጋር አያይዞ አስነብቦናል። ታዲያ እርሶ 10 ዓመት ሙሉ የቆጠቡት ገንዘብ ያለሙት ህልም በአንድ ቀን በእሳት ቢነድቦት ምን ሊሰማዎት ይችል ይሆን? ሐሳቦን ያጋሩን። ይህ የዓለም ገጽ ነው። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጉ የደውል ምልክቷን እየነኩ ሁሌም የምንለቃቸው እንዲከታተሉ ጋብዘኖታል። የሳምንት ሰው ይበለን።